እጠበኝ ቆሽሻለሁ አምላኬ በድያለሁ ያለ እናት ያሳደገኝ ያለ አባት ተመከኝ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳው እጠበኝ ቆሽሻለሁ እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በሰላም ያለ ደዌና ያለ ሕማም ያለ መከራና ያለ ሕማም አምላካችን ሁላችንንም ለብርሃነ ትንሣኤው በሰላም ያድርሰን። ከስጦታዎች ሁሉ ይበልጣል። የማቴዎስ ወንጌል ምዕራፍ 22 ቁጥር 20 በሕማማት ውስጥ ከምናገኛቸው ቀናት መካከል አንዱ ሐሙስ ነው። ሐሙስ ደግሞ ታላላቅ አበይት ክንዋኔዎች በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የተከናወኑበት ቀን ሲሆን እነዛንም መነሻ አድርጎ የተለያየ የመጠሪያ ስሞች አሉት። በርከት ያሉ ናቸው። እንደ ማሳያ እንኳን ጥቂቶቹን ብናይና ብንመለከት አንደኛ ጸሎተ ሐሙስ ይባላል። በማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጸለየውን ጸሎት ለማጠየቅ የሐዲስ ኪዳን ሐሙስ ይባላል። እንደሚታወቀው በዛን ዘመን በብሉይ ኪዳን በኦሪቱ እግዚአብሔር የበግ ደም በሚያፈሱበት ጊዜ የበጉን ደም ባየ ጊዜ መቅሰፍት ከነሱ እንደሚርቅ በበግ ደም ኪዳን አድርጎላቸው ነበረ። እኛን ደግሞ ሲኦልን የምንሻገርበት ክፉን የምንረግጥበት ወደ አማናዊቷ ኢየሩሳሌም የምንገባበትን ቅዱስ ሥጋውን ክቡር ደሙን ለኛ የሰጠበት ቀን ስለሆነ የሐዲስ ኪዳን ሐሙስ የሚል ስያሜ ተሰጥቶትም እናገኛለን። ሌላው ሕጽበተ ሐሙስ ነው። የሐዋርያትን እግር እንዳጠበ ይልቁንም ደግሞ ትሕትናን ለኛ እንደሰራ እናንተም እንዲሁ አድርጉ ብሎ ለኛ ትምህርት ያስተማረበት ቀን ስለሆነ የሕጽበተ እግር ወይም ደግሞ ሕጽበተ ሐሙስ ይባላል። አራተኛው የምስጢር ቀንም ይባላል። ከምስጢራተ ቤተ ክርስቲያን አንዱ የተፈጸመበት ቅዱስ ሥጋው ክቡር ደሙ ምስጢራተ ቤተ ክርስቲያን የተመሰረተበት ስለሆነ ከምስጢራተ ቤተ ክርስቲያን አንዱ ምስጢረ ሥጋዌ ነው። ስለዚህ ቅዱስ ሥጋው ክቡር ደሙ ለሰው ልጆች ሁሉ የተሰጠበት በመሆኑ አንደኛው የምስጢር ቀን ይባላል። ምስጢረ ቁርባን የተፈጸመበት ምስጢረ ቁርባን የተፈጸመበት ዕለት በመሆኑ ማለት ነው። የቁርባን ሰዓት የተጀመረበት ዕለት በመሆኑ የምስጢር ቀን ይባላል። ታዲያ በዚህ ዕለት ከላይ እንደተመለከትነው የተለያዩ ክንዋኔዎች ተከናውነዋል። ቅዱስ ማቴዎስም ቅዱስ ማርቆስም ሉቃስም እንደዚሁ ቅዱስ ዮሐንስም በተለያየ ቦታ ጽፈውልን እናገኛለን። አሁን በዚህች ባለችን አጭር ደቂቃ ለመመልከት ያህል እንደሆነ አንዱን እንኳን ብናነሳ የዮሐንስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ ያለውን ታሪክ ስናይ በሰፊው የተጻፈ ታሪክ አለ። ይህንን መንፈሳዊ መልእክት የምትከታተሉ መጽሐፍ ቅዱስን አውጥታችሁ እያያችሁት እየተመለከታችሁት እያነበባችሁት ቢሆን የበለጠ መልካም የበለጠ ግልጽ ይሆንልናል። ሲጀምር ቃሉ የሚጀምረው እንዲህ ብሎ ነው። እንደሚሄድ አውቆ ብሎ ይጀምራል። ስለ ጌታችን መሄድ ነው የሚናገረው። ደስ የሚለው ነገር ማንም ሰው እንደሚሞት ያውቃል። ማንም ፈላስፋ እንደሚሞት ያውቃል። የትኛውም የሃይማኖት መስራች እንደሚሞት ያውቃል። የማያውቀው ምንድነው ከተባለ መቼ እንደሚሞት ነው የማያውቀው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን እንደሚሄድ አውቆ ይላል። መንገድ ያለው ወደ ክርስቶስ የሚሄድበትን በመስቀል ላይ መከራ የሚቀበልበትን ሞቱን ነው እንደሚታወቀው። በተለያየ ጊዜ ሐዋርያትም ቅዱሳንም ሞትን መንገድ ብለውታል። ቅዱስ ጳውሎስም ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ስለዚህ ወደ ክርስቶስ የሚሄድበትን መንገድ ቅዱስ ጳውሎስ
መንገድ ብሎታል። ሞትን ወደ እግዚአብሔር የሚቀርብበትን ነገር መንገድ ብሎታልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በዚህ ትምህርት ስንመለከት እንደሚሄድ አውቆ ሁሉን ነገር አውቆ ነው የሚያደርገው። ሰው ያሰበውን የሚመኘውን የተመኘውን ሳይፈጽም ነው የሚሄደው። ስለዚህ በሕይወት ታሪኩ ላይ ሲነበብ እንደውም ይሄንን ሰርተዋል፣ ይሄንን ለማድረግ ደግሞ ምኞት ነበራቸው፣ ሐሳብ ነበራቸው ተብሎ በሰው የሕይወት ታሪክ ላይ ወይም ደግሞ በመቃብሩ ላይ ይነበባል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን እንደሚሄድ አውቆ ይላል። እንደሚሄድ ያውቃል፣ እንደሚሞት ያውቃል። ከሰው ልጅ ወገን የእግዚአብሔር ቤተሰቦች ሞትን ዓላማ አድርጎ የመጣ ክርስቶስ ብቻ ነው። ማንም ሰው ለመኖር ነው የሚመጣው። መኖርን ተስፋ ስለሚያደርግ ነው ነጋዴ የሚነግደው፣ ተማሪው የሚሰራው፣ ሌላው። አምላካችን ግን ትልቁ ዓላማው ሲመጣ ሞቶ እኛን የእርሱ ማድረግ ነው። ሞትን ዓላማ አድርጎ ነው የሚመጣው። ስለዚህ አንደኛ እንደሚሄድ አውቆ ይላል። ቀጥሎ ምንድነው የሚለው? የወደዳቸውን እስከ መጨረሻው ድረስ ወደዳቸው ይላል። እስከ መጨረሻው ድረስ የሚወድ እግዚአብሔር ነው። አሁንም ሁላችንንም በፍጹም ፍቅሩ አይጣለን፣ ቸል አይበለን። እስከ መጨረሻው ወደዳቸው። የእግዚአብሔር ቤተሰቦች ከሰው ወገን የነገ ወዳጃችን ማን እንደሆነ ማወቅ አይቻልም። በተለይም በዚህ ዘመን ትናንት አብረውን የነበሩ ዛሬ የሉም። ዛሬ አብረውን ያሉት ነገ ከኛ ጋር ለመሆናቸው እርግጠኞች አይደለንም። ዘመኑ ከፍቷል፣ መቻቻል ጠፍቷል። ስለዚህ ከሰው ወገን የነገ ወዳጃችን ማን እንደሆነ ማወቅ በጣም ከባድ ነው። በእርግጠኝነት ግን እኛ ብንከዳው እንኳን ነገም የማይጥለን የነገውም ወዳጃችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ይነግረናል። የወደዳቸው እስከ መጨረሻው ነው። የክርስቶስ ፍቅር እስከ መጨረሻው ነው። የሆነ ቦታ ላይ አይወርድም። የሆነ ነገር ሲያጣ አይወርድም። የሆነ ነገር ሲጎላ አይወርድም። የወደደበት መስፈርቱ ፍቅር ብቻ ነው። እኛን የወደደበት መስፈርቱ። ስለዚህ እስከ መጨረሻው ድረስ ወደዳቸው ይላል። ከዚህ ቀጥሎ ምን አደረገ? እግራቸውን አጠባቸው። ቅድም የተመለከትነው ነው። በዛው ምዕራፍ ላይ እግራቸውን አጠባቸው ይላል። ቅዱስ ጴጥሮስ እንደውም ለምንድን ነው እንደዚህ ይሆናል? እኔ በአንተ እንዴት እታጠባለሁ? እግሬን ልታጥበኝ አይገባም፣ አታጥበኝም ሲለው ካልታጠብክ ከኔ ጋር ህብረት የለህም ይለዋል ቅዱስ ጴጥሮስን። ካልታጠብን ከክርስቶስ ጋር ህብረት የለንም። ህብረት የምናደርግበት አንዱ ደግሞ ቅዱስ ሥጋውና ክቡር ደሙ ነው። እንግዲያውስ ሁለንተናዬን ጠበኝ ብሎ ቅዱስ ጴጥሮስ ሲናገር እንሰማዋለን። ትልቁ ነገር ካልታጠብክ ከኔ ጋር ህብረት የለህም። አንደኛ ሥርዓተ ንስሐንም የምንመለከትበት ነው። እንድንታጠብ ከታጠቡ በኋላ እግራቸውን ካጠበ በኋላ የሚገባውን ነገር ካደረገ በኋላ በስተመጨረሻ ምን አደረገ ነው የሚለው? እራት እንዲበሉ አደረጋቸው፣ እራት ጋበዛቸው ነው። ይሄ እራት የተባለው ቅዱስ ሥጋው ክቡር ደሙ ነው። ቅድም እንደተመለከት ነው። ከዛ በፊት ግን መታጠብ ይቀድማል። አሁን ዛሬ ላለነው ለኛ አምላካችን ያለው መልእክት ይሄ ነው። ታጠቡ ልጆቼ፣ ካልታጠባችሁ ከኔ ጋር ህብረት የላችሁም። በንስሐ ካልታጠባችሁ፣ እንደ ፈቃዱ በመኖር ካልታጠባችሁ፣ ወደ እግዚአብሔር በመቅረብ ካልታጠባችሁ፣ ከበደላችሁ ከኃጢአታችሁ ካልታጠባችሁ፣ የቆሸሸው ልባችሁ በንስሐ ካልታጠበ ከኔ ጋር ህብረት የላችሁም። ይሄ ቅዱስ ጴጥሮስን የተናገረው ቃል ነው። እራት አቀረበላችሁ። እራት የተከበረ መስተንግዶ ነው። ሰውኛውን ብንመለከት ከምሳ ከቁርስ ይልቅ በእኛም ባህል በሀገራችን በኢትዮጵያ ቁርስ ወይም ምሳ ይመስል በራት ቀልድ የለም ይባላል። እራት ረጅሙን ጊዜ አንድ ጊዜ ተጠቅመን የምንቆይበት ነው። እራት የሚበላው ማታ ነው። እንደሚታወቀው ቅሉ በእድሜ ባለጸጋ ሆነ ተባረክ ቢሆንም እንኳን አንድ አባባል አለ። የማታ እንጀራ ይስጥህ ይላሉ አባቶች ሲመርቁ። የማታ እንጀራ ቁርስ አይደለም፣ የማታ እንጀራ ምሳ አይደለም፣ የማታ እንጀራ እራት ነው። ስለዚህ እራት በእስራኤልም ባህል ትልቅ ቦታ ነው። ጌታችንም የጋበዛቸው እራት ነው። መጨረሻ ነው፣ የሚያኖር ነው፣ የሚያሳድር ነው፣ ለማደሪያ የሚሆን ነው፣ ለአዳር የማያስቸግር ነው እራት። እሱም ራሱ በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ ስንመለከት ማንም ደጁን ልቡን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እበላለሁ፣ እርሱም ከኔ ጋር እራት ይበላል ነው የሚለው። እራቱን ይዞልን የመጣው ልባችንን የሚያንኳኳው ማለት ነው። ስለዚህ እነዚህን ነገሮች ካደረገ በኋላ በይሁዳ እንደሚሰጥ የተናገረበት ቅዱስ ሥጋውና ክቡር ደሙን ለዓለም የሰጠበት ነው። የአንድ ጊዜ የተሰጠ የሚመስለው አይደለም የሚለው ቅዱስ ሥጋው ክቡር ደሙ የሚመስል አይደለም። ይሄ ሥጋዬ ነው እስከ ዓለም ፍጻሜ ድረስ የሚቀጥል እስከ ምጽአት ድረስ የሚቀጥል እኛ ወደ ክርስቶስ የምንቀርብበት። ስለዚህ ይሄ ትልቅ ስጦታ የተቀበልንበት ቀን ስለሆነ ከስጦታዎች ሁሉ የሚበልጥ ስጦታ ነው። መድኃኒት ሆኖ ተሰጥቶናል። መድኃኒት ስለታዘዘ ብቻ መድኃኒቱን ወስደን ትራስ አድርገነው ብንተኛ እንደማንፈወስ እናውቃለን። መድኃኒት ስንጠቀምበት ነው መድኃኒት የሚሆነው። የተሰጠን ደግሞ መድኃኒታችን መድኃኒት ነው ብለን እንድንሰብከው አይደለም፣ እንድናውቀው ብቻ አይደለም፣ እንድንኖረው ይልቁንም ደግሞ መድኃኒቱን እንድንጠቀምበት ነው።
ሌላው እግዚአብሔር ከሰጠን ስጦታዎች ሁሉ ይበልጣል። እግዚአብሔር ቤተሰቦች ይህን መልእክት የምትሰሙ ሁላችሁም እግዚአብሔር የሰጣችሁ ብዙ በረከት አላችሁ። የልጅ በረከት ሊሆን ይችላል፣ የገንዘብ በረከት ሊሆን ይችላል፣ የእውቀት በረከት ሊሆን ይችላል፣ ሌላም ከዚህ የዘለለ ብዙ በረከት ሰጥቷችሁ ሊሆን ይችላል። እግዚአብሔር ከነዛ ሁሉ ስጦታዎች በላይ ይሄ ስጦታ ይበልጣል። ቅዱስ ሥጋውና ክቡር ደሙ ለሁላችን እየተሰጠው ቤተክርስቲያን ዛሬ ጸሎተ ሐሙስን ስታስብ ለዓለም ክርስቶስ ቅዱስ ሥጋውን ክቡር ደሙን የሰጠበትን በማሰብ ጭምር ጸሎተ ሐሙስ ወይም ደግሞ የሚስጥር ቃል ምስጢረ ቁርባን የተፈጸመበት ብላ ታስባለች። እንኳን አደረሳችሁ። ሰሙነ ሕማማቱን በሰላም አስፈጽሞ ሁላችንንም ለብርሃነ ትንሣኤው ያደርሰን። ይቆይ።